السلام عليكم ورحمة الله وبركاته دنا يتكبراتشو የ5G ዩቲዩብ ቻናል ቤተሰቦች ሰላም እንደምን አላችሁ አለን ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ እሱም እንደምታዩት የሮቶ ዋጋና ሮቶን ይዤላችሁ መጥቻለሁ ሁለት አይነት ሮቶ አለ ቨርቲካል እና ሆሪዞንታል የሚባል ሮቶ አለ ቨርቲካል ማለት ያው ቆሞ እንደዚህ ቀጥ ብሎ የሚቆምና እንደዚህ ደግሞ ሆሪዞንታል ደግሞ አግድም ማለት ነው እንደዚህ አግድም ሁለት አይነት አለ እንግዲህ የነዚህን ዋጋ ይዤላችሁ መጥቻለሁ ልዩነታቸው ምንድነው ቨርቲካሉ ለቤት የትኛው ነው የሚሻለው ሚለውን እንደገና ለድርጅት የትኛው ነው የሚሻለው ሚለውን ዘርዘር አድርጌ የምነግራችሁ ይሆናል እስከ መጨረሻው አብራችሁን ቆዩ ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ ነባር ከሆናችሁ ላይክ ከተጠቀማችሁ ሼር አድርጉት ለወዳጅ ዘመድ ለሁሉም ሼር አድርጉት ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ እና ይህ ቻናል እጅግ በጣም ለቤት ሰሪዎች እጅግ በጣም ጠቃሚ ነው የቤት የግንባታ ዕቃ በተመለከተ በየቀኑ በየሳምንቱ ወደናንተ የምናደርስበት ቻናል ነው ዋጋ ሲጨምርም ሲቀንስም እንደገና የቢዝነስ ሐሳብ ከውጭ ለመትመጡ ምን አይነት ስራ ብንሰራ ያዋጣል ሚለውን ለናንተ የምንጠቁምበት ቻናል ነው ምን አይነት ቢዝነስ ብትሰሩ ያዋጣችኋል በቀላል ካፒታል የሚጀምር ስራ ምን አለ ሚለውን እሱም በዚህ ቻናል የሚለቀቅ ነው ሌላም አዋጭ የሆኑ ቢዝነሶች ይለቀቃሉ እንደገና የዋጋ ጥናት እንደየጊዜው በየሳምንቱ የሚቀርብበት ቻናል ነው ተቀላቀሉን ላይክ ሼር ሰብስክራይብ አድርጋችሁ ተቀላቀሉን እጅግ በጣም ጠቃሚ ቻናል ነው አሁን ወደ ያስኩላችሁ መረጃ ስገባ ሮቶ አግድምና ቆሞ ይባላል ብዙ ጊዜ አግድሙ ተፈላጊ ነው አግድሙ ነው የሚሆነው ለመኖሪያ ቤት ከፍ ተደርጎ ስለሚሰቀል አግድሙ ነው የሚሆነው አግድሙ ከላይ ይሰቀላል ይታሰራል ነፋስ አይጥለውም ቆሞ ከሆነ ግን ይሄ እንደምታዩት በምስሉ ላይ ይሄ ከላይ ከፍ ተደርጎ አይሰቀልም ምናልባት ቢሰቀልም በስነ ስርዓት በጥንቃቄ ተሰቀለ ምንም አይደለም ግን አስተማማኙ ያንኛው ነው ተኝቶ ነው ቆሞ ሲሰቀል ነፋስ ሊጥለው ይችላል ያንኛው ግን በቀላሉ የሚወድቅ አይደለም ያው በደንብ አድርጎ ስለሚታሰር ይይዛል መሬት አግድሙን በተጠቀሙት አሪፍ ነው ላለው ሌላው ወደ ዋጋ ስንገባ እንግዲህ ከ500 ሊትር ጀምሮ አለ ከ500 ሊትር እንዳቅማችሁ አለ ለማንኛውም ቤት ይሆናል እንግዲህ ውሃ በደንብ አድርጎ ጥረት ላለበት ቦታ በደንብ አድርጎ ይሆናል ባለ 500 ሊትር አለ ባለ 1000 ሊትር አለ ባለ 1500 ሊትር አለ ባለ 2000 ሊትር አለ ባለ 3000 ሊትር አለ ባለ 4000 አለ ባለ 5000 አለ ባለ 7000 አለ ባለ 10000 አለ ባለ 15000 አለ ባለ 20000 አለ ባለ 25000 ሊትር አለ እንግዲህ በተለምዶ እኛ አካባቢ የሚፈልገው ለቤት የሚሆነው ከ500 ሊትር እስከ 3000 ሊትር ባለው ተፈላጊ ነው ያው ሌላውን አያይዤ የምነግራችሁ ነው የሚሆነው ከ3000 ሊትር በላይ ከሆነ ደግሞ ለትልልቅ ህንጻዎች ድርጅቶች ሆቴሎች ነው የሚሆነው ከዛ በታች ከ3000 በታች ላለው ለመኖሪያ ቤት የሚሆነው ለመኖሪያ ቤትም ይሆናል ከ3000 በታች ሊትር ያለው ለመኖሪያ ቤት በደንብ አድርጎ ይሆናል እንግዲህ እንደሚከተለው ዋጋውን ነግራችኋለሁ ባለ 500 ሊትር የሚባለው እንግዲህ አዲስ አበባ ላይ 7900 እየተሸጠ ነው 7950 ብር እየተሸጠ ነው ወደ ክፍለ ሀገር ሲጠጋ ትራንስፖርትና ጫኝና ወራጅ ሲጨመርበት እስከ 9000 ብር ይደርሳል እስከ 9000 ብር ይደርሳል 9500 ብር አካባቢ ይደርሳል ከ9000 ብር እስከ 9500 ብር ይደርሳል አዲስ አበባ 7950 ብር ነው ትራንስፖርት ሲጨመርበትና ጫኝና ወራጅ ሲጨመርበት እስከ 9500 ብር ድረስ ይደርሳል ባለ 1000 ሊትር ደግሞ የሚባለው አዲስ አበባ ላይ 11200 አካባቢ ነው እየተባለ ያለው እንደገና ወደ ክፍለ ሀገር ሲሆን ደግሞ 12500 ብር እስከ 13000 ብር ድረስ ነው በየክፍለ ሀገሩ የሚሸጠው እንግዲህ ባለ 1500 ሊትር ከሆነ ደግሞ አዲስ አበባ 14500 ብር ነው ክፍለ ሀገር ሲሆን 16500 ብር እስከ 17000 ብር ድረስ ነው እየተሸጠ ያለው እንግዲህ ባለ 2000 ሊትር 16500 ብር ነው ክፍለ ሀገር ሲሆን ባለ 2000 ሊትር 16500 ብር ክፍለ ሀገር ሲሆን እስከ 19000 ብር ድረስ አካባቢ ይሄዳል እንግዲህ ሌላም እዚህ ድረስ ነው ለመኖሪያ ቤት የሚፈልገው ባለ 16000 ብር ባለ 14000 ብር ባለ 11200 ብር እነዚህ ናቸው የሚፈልጉት ለመኖሪያ ቤት ከዛ በላይ ላሉት ደግሞ ለትልልቅ ድርጅቶች ነው የሚሆኑት ለምሳሌ ባለ 3000 ሊትር አዲስ አበባ ላይ 21000 ብር ነው ክፍለ ሀገር እስከ 24000 ብር አካባቢ ነው የሚሸጠው ባለ 4000 ሊትር አዲስ አበባ 32000 ብር ነው ክፍለ ሀገር እስከ 35000 ብር ይሸጣል ባለ 5000 ሊትር እስከ 36500 ብር የሚሸጠው ክፍለ ሀገር እስከ 40000 ብር አካባቢ ነው እንደገና ባለ 7000 ሊትር አለ 51000 ብር ነው አዲስ አበባ
እና አካባቢው ከአዲስ አበባ ውጭ ወደ ክፍለ ሀገር ደግሞ ከሆነ እስከ 56000 ብር አካባቢ እስከ 60000 ድረስ ይሸጣል። ባለ 10000 ሊትር አዲስ አበባ 70000 ብር ነው። ክፍለ ሀገር 85000 ብር አካባቢ ነው የሚሸጠው። እንደገና ባለ 15000 ሊትር 123000 ብር ነው የሚሸጠው። ክፍለ ሀገር ሲሆን 140000 እና ከዛ በላይ ነው የሚሸጠው። ባለ 20000 ሊትር ደግሞ አለ፣ ትልቅ ነው። እሱ ደግሞ ባለ 20000 ሊትር 133000 ብር ነው አዲስ አበባ። ክፍለ ሀገር ሲሆን እስከ 170000 ብር ድረስ ይሸጣል። ባለ 25000 ሊትር 143000 ብር እየተሸጠ ነው የሚገኘው አዲስ አበባ ላይ። ክፍለ ሀገር ሲሆን ትራንስፖርት ጫኝና አውራጅ ትልቅ ስለሆነ ትልቅ መኪና አንድ መኪና ስለሆነ የሚጭነው በጣም ትልቅ ነው። እስከ 180000 እስከ 175000 ብር አካባቢ ይሸጣል። እንግዲህ አሁን ይሄን ይመስላል ያለውን ነገር ባጭሩ። ጠቃሚዋን ሶስቱን ልድገምላችሁ። እኛ ኖርማሊ እኛ የሚፈልገው ለቤት የሚሆነው ልድገምላችሁ። ለቤት የሚሆነው ጠቃሚ ባለ 500 ሊትር 7950 ብር ነው አዲስ አበባ። ክፍለ ሀገር ደግሞ ሲሆን 9950 ብር ድረስ ነው የሚሸጠው። ባለ 1000 ሊትር 11200 ብር ነው አዲስ አበባ። ክፍለ ሀገር እስከ 13000 ብር ድረስ ይሸጣል። ባለ 1500 ሊትር ባለ 14500 ብር ነው 14500 ብር። ክፍለ ሀገር ሲሆን ደግሞ እስከ 16500 እስከ 17000 ብር ድረስ ነው የሚሸጠው። ባለ 2000 ሊትር 16500 ብር ነው። እንደገና ክፍለ ሀገር እስከ 19000 ብር አካባቢ ነው። ባለ 3000 ሊትር አለ 21000 ብር ነው አዲስ አበባ። ክፍለ ሀገር 24000 ብር ነው የሚሸጠው። እንግዲህ ይሄን ይመስላል የዛሬው። እንደተመቻችሁ ተስፋ አደርጋለሁ። ኖርማሊ የክፍለ ሀገር ዋጋ የምትፈልጉ ባለ 1000 ሊትር 13000 ብር ነው። ባለ 2000 ሊትር 16500 ብር ነው። ባለ 2000 ሊትር 19000 ብር ነው። ባለ 2000 ሊትር 19000 ብር ነው። ባለ 3000 ሊትር 24000 ብር ነው። ክፍለ ሀገር እነዚህ የተሸጠ ነው የሚገኘው። እንግዲህ ባለ 1000 ሊትርና ባለ 500 ሊትር ነው ብዙ ጊዜ ተፈላጊ። ሌላው ያው ተጨማሪ እንዲሆናችሁ መረጃ ነው የሰጠኋችሁ። ይሄን ይመስላል እንግዲህ። እንደተመቻችሁ ተስፋ አደርጋለሁ። ሐሳብ አስተያየት ኮሜንት ላይ አስቀምጡ። በቀጣይ ምሰራላችሁ ቪዲዮ ካለ ኮሜንት ላይ ይሄን ቪዲዮ ስራልን በሉ፣ ሰራላችኋለሁ። እንደተመቻችሁ ተስፋ አደርጋለሁ። የዛሬው ይሄን ይመስላል። እስከ መጨረሻው አብራችሁን ቆዩ።